አንድ አባት እግዚአብሔርን ሲለምነው ጌታ ኢየሱስ ክርስቶስ በየቀኑ ያንተን መምጣት የማይረሳ ልቡና ስጠኛል። ይሄ ትልቅ ነገር። በክርስቶስ ፊት ስቆም ምን እመልሳለሁ ብሎ መናገር። 3 ጊዜ ነፍሴ ትፈራለች ነው ያለ ያዕቆብ። አንደኛ ነፍሴ ከሥጋዬ ስትለይ፣ ሁለተኛ ከመኮንነ ጽድቅ ከክርስቶስ ፊት ለፍርድ ስቆም፣ ሶስተኛ ነፍሴ ፍርድ የምትሰማበትን ጊዜ እፈራለሁ ብሏል። እነዚህ ነገሮች ሊፈሩ የሚገባቸው ናቸው። ያ ደግሞ መቼ ነው ሲባል ዛሬ። አባ አርሳኔዎስ ሊሞት ሲል ጌታ ተገልጦለታል። የምታርፍበት ጊዜ ደርሷል። ደግሞ ኋላ ይፈራል። አባታችን አንተ ሞትን ትፈራለህ? እንደኔ ለፋው ብያለሁ፣ እንደሱ አላውቅም ቢለኝ ምን አውቃለሁ? ስለዚህ እኔ ለፋው ብያለሁ፣ እሱ ግን አላውቅልህም ቢለኝ ምን አለ? በዚህ ልክ አልሆንክም ቢል እግዚአብሔር ማን ይገዳደረዋል? ማን ይሟገተዋል? እሱ መልስ የለም። ስለዚህ መቼ ነው የሚመጣ ክርስቶስ ከተባለ ዛሬ። የመዳን ቀን መቼ ነው? ከዛሬስ መቼ ነው? አሁን። ይሄንን ያዙልኝ። ሌላ የምላችሁ ነገር የለም። መቼ ይመጣል ከተባለ ዛሬ። 20 ዓመት ይጨመር 50 ዓመት ይጨመር የለም። የመዳኛችን ቀን ዛሬ ነው። ስለዚህ እንደው ወለቱሰ ለእግዚአብሔር ግብተ ትመጽእ ከመሰራቂ። ጥያቄ ሌባ መቼ ነው የሚመጣ? ሰኞ፣ ለማክሰኞ፣ አመሮ ረቡዕ፣ ሐሙስ ቅዳሜ፣ ሐሙስ፣ ቅዳሜ፣ እሁድ። ሌባ መቼ ይመጣል? አይታወቅም። አሊያ ምን ይሻላል? እሺ ሌባ ስንት ሰዓት ይመጣ? ከሌሊቱ በ3 ሰዓት፣ አመሮ በ7 ሰዓት። ደውሎላችሁም ይመጣ ሌባ አለ? ይመጣል። 7 ሰዓት አካባቢ እናንተ ቤት ዶሮ ልሰርቅ ነው የሚል ሌባ አለ? የለም አይደለም። የእግዚአብሔር ቃልም እንደዚያ ነው። እንደ ሌባ ነው የምትመጣው። ምንም ባላስብንበት ሰዓት ይዞን ብድግ። ኧረ ቆይ እነ እንትናን ይቅርታ ልጠይቃቸው፣ ከአስካለ ማርያም ጋር ልታረቅ ነው፣ ከገብረ ሥላሴ ጋር ሽምግልና ረቡ አለኝ። የለም ዝም ብሎ ይዞ ብድግ። የለም እስከ ዛሬ በሰጠሁ ቀን ምን አረክበት አንተ ዘዋሪ ብሎ ይዞ ጅውር። ስለዚህ ወገኖቼ የተሰጠን ቀን ዛሬ ነው፣ ነገ የኛ አይደለም። ስለ ነገ ምንም ማስረጃ የለም። እኛ ያልሸከፍናቸው ጓዞች ስለኖረን እግዚአብሔር ቀን የሚጨምርልን አይምሰላችሁ። ዛሬ ነው የሰጠን እግዚአብሔር። በነገ ስልጣን የለንም። የሰመሰተ ሄሊ ለረሳ ነገ ለራሷ ታውቃለች። የነገ ባለቤት እሱ ያውቃል። ዛሬ የመዳን ቀን ነው። እርቁም ዛሬ ነው፣ ፍቅሩም ዛሬ ነው፣ ምጽዋቱም ዛሬ ነው፣ ጸሎቱም ዛሬ ነው፣ ንጽህናውም ዛሬ ነው። ሁሉም ዛሬ ነው። ነገ ላይ እኛ ስልጣን የለንም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።